እንዴ አንቺ ባለ ጉዳይ እና ጉዳይ የሌለው ዘና ነው የምታደርጉት። ኮመንታተሮች ደግሞ ስትመጣ የስራችሁን ስሩ፣ ፎቶ አንሱ። ባሌ ባሏ ነው የምትልጨልጭ ሴት መጣለች። ነገር ቻርጀር ነው ወረወረኝ። ፎቶ እኔ ጋር አለ። ፎቶ እኔም ልክ አለው ፈለጋችሁ ችግር የለም። ታዲያ በቪዲዮ ግቢያ ከምንቸገር በቪዲዮ ሀቢብቲ መኪና ውስጥ ነኝ እኔ መንገድ እየሄድኩኝ ነው። ኦኬ እየነዳሽ ነው። እሺ አሁን ምንድን ነው ለልጁ የምትሰጪው መፍትሄ? ምን ሰጣለሁ? ካንሰሌሽን ፓስፖርቱ የት ነው? ፓስፖርቱ የት ነው? አለ ማጋ አንቺ ጋር ነው ማለት ነው? አዎ እኔ ጋር ነው ያለው። ሪከርደሮች ይሄን ሪከርድ አድርጉ። ፓስፖርት ስሚኝ፣ ስራ ሲሄድ ሰጣው ከልብስ ጋር እንዳይታጠብ ብዬ አንድ ልጅ ከልብሱ ጋር ስላጠባ ነው ተቀብዬ ያስቀመጥኩኝ። ከሱ ጋር ነበረ ፓስፖርቱ ራሱ ማለት ነው። የከፈለሽ 300,000 ነው አይደለ? አዎ እዚህ አስገባሽው እንጂ ምንም ያደረግሽለት ነገር የለም። ስለዚህ ከብሩ ላይ እዚህ የሚገባበትን ትቆርጭና ቀሪውን ብር መልሰሽለት እንትን ይላል፣ ትዘጊያለሽ፣ ካንስሌሽን ትሰጪዋለሽ። በጀመራም እኮ ካንሴል አልሰጥም አላልኩም። ገባሽ? ከሱ ጋር ራሱ ተመካክረን እስቲ ቤተሰብክ ማግዝ ከሆነ ቀራማውን እነሱ ከከፈሉ እኔ ሰርቴ ትከፍላለህ እኔ አግዛለሁ ብዬ ነበር። እንደው ዛሬ ቀራማ ገብቷል እንዴ? ቀራማ ገብቷል። አዎ ስራ ሰው ይመጣል ይሄዳል ይመጣል ስራ። እሺ ጥፋቴ ምንድን ነው? ከሱ ጋር ራሱ ተመካክረን ዝኑ እስኪ ጠይቂው። ይሄ ልጅ ስራ ያለው አንድ ስራ ሄጄ ተመለስኩኝ ነው ቅድም እንደሰማሁት። ወላሂ ስንት ጊዜ ሄዷል? አንቺ ዝም በይ ጫልቱ። አንድ ጊዜ ይቅርታሽ። እሷ ደግሞ ለጫልቱ እኔ አንድ ነገር ልበላት ብቻ ግን ይቅርታ። ጫልቱ ዱራን ዱርሲያቲ ከበጃና ሰይ ነመኔ ሊፈትኒ ከበጃን ሲያመኒ እነዚህ ማለት ነው ለእኔም ለሱም እኩል ናቸው። ገባሽ? እነሱን ከበጃና ሰይ ከበጃና ሰይ ከበጃና ሰይ አየ አሰይ አቡሌ ሰው ሶስቴ ስራ ይጃለው አለ። ግን ስራውም የነገረኝ የለም። ዝም ብለው እያነሱ ይዘውኝ ይሄዳሉ። ሲሄድ ኮንስትራክሽን ነው። ከበደኝ፣ መስራት አልቻልኩም ነው። አልቻለውም ስራውን። የተስተካከለ ስራ ታስገቢዋለሽ። አሁን ነግረው እንኳን አልወሰዱም። ይከፍታ ሙዲናቲ ማንኛታ እንሰኒ ዲጋ ማንኛታ ከልቴ ዱርሴ ፖሊስ ይዞኝ ነው የወጣሁት። ከምግብ ቤት አስገብታኝ ነበረ። ፖሊስ ነው ያባረረኝ። ወቃ ቪዛፍ ነው ማለት ነው። በወረቀት ምክንያት ነው። ያው በለድያ ሲመጣ ነው ያባረረኝ። ትክክል ነው። ስለዚህ ጫልቱ ምን ያህል ጊዜ ያስፈልግሻል ልጁን ወረቀት አስተካክለሽ ስራ ለማስገባት? ቀራማ ባይኖረው እንትን ስጭን እንቻለን። ካንስሌሽን ወስደን ስሚኝማ ቤተሰቡን የሰጠችኝ ደላላ ሁሉንም ሰው አውርቼ ደላላ የእሱ ዘመድ ናት። ገባ? የሰጠችኝ ማለት ነው። መንገድ ክፍት ነው ያለችው እሷ ማለት ነው። የምን መንገድ ነው ክፍት? እየሰማችኝ ነው?
ከዛ ሙዲን እስቲ ማነው ስሟ ሙኒናት እሷን አውራትና ሀታ የቀረማን ታግዝክና እኔ ደግሞ በአይዲ አሰርቼ ከሰጠሁት ሰርቼ ትከፍላለህ ቀራማ ውስጥ ገብታል ስለው ስጠይቃት መንገዱ ክፍት ነው አለችኝ አለ። ለምኑ መንገዱ ክፍት ነው ሙይት እያደረጓት ተደውሎባት እየደወሉ እያስወጡኝ ነው ገባሽ? መንገዱ ክፍት ነው ወደ ሀገር የምትገባ ከሆነ ብላ ስልኩን ዘጋችብኝ አለ። እሺ አሁንም አንደኛ አለ ደላላ የሰጠኝ ማለት ማን ነው እንደሚያደርገው? እና አሁንም ያኛው ደላላ ዛሬ እንዴ እና ያኛው ደላላ ሳራ እሱንም ምን አለ እኔ ምን ላድርገው እሱ ነው እሱ ችለው እሰራለሁ ብሎ ሄዳ አጠገቧ ያለ ሰው ነው አውቆ እንደሚያደርገው ለማስወጣት። አትደውሉብኝ እስቲ እና እሱንም ስጠይቀው ይሄ እሱንም ከማሊን ጠይቄ ነበርኩኝ። እሺ ምን ላድርገው ለምን እሱን ጠየቅሽ? እሱ ከሱ ጋር ተጣልቻለሁ ብሎ አላ ዛሬ ማለት ነው በስልክ እኔ አንድ ነገር ልጠይቅሽ 300 የተቀበልሽው አንቺ ሌሎቹ ምን አገባቸው? እና አንቺ ነሽ አይደለ 300ን ተቀበለሽ ያመጣሽው? እና የተስማማነው ፍሪ ቪዛ ስንት ነው? 400 ነው እንደ ሌሎቹ። አሁን እኮ 100 ስለቀረ የካምፓኒ ስራ ልታስገቢው ተስማማሽ? ተስማማው ከሱ ጋር ብዙ ልጆችን አመጣው። ሁሉም እየሰሩ ነው። እሱ ነው ሁሉ የሚመጥነውን ስራ ስጫዋ። አንደኛው ህፃን ልጅ ነው ራስሽም እያየሽ ነው። ይሄ ያመኛል ቢሮ ይወጣል ዝም ብሎ ገባሽ? አሁንም ብሎ ካላደርግም ከካምፓኒ ስራውን ገብቴ ስራና አንተ ማግዛኝ እኔ ማግዤ ሰራልሃለሁ አልኩ። ዛሬ ደግሞ የሆነ ስራ አውርቻለሁ ገባሽ? ነገ እንደሚሄድ ማለት ነው። ይሄ መዝራ ነገር ነው እና መዝራዓ መስራት ወዴት ሄደ ደግሞ ልጁ? እሱን እችላለሁ ብለዋል። እሱ ጠይቀሽዋል? ገና ልጠይቀው ሲደውለው ደግሞ ሊቭ ላይ ገብቶ እያወራ ነው አልኩኝ። እንዴ ሊቭ ላይ ምን ልሰራ ስለው እርዳታ ሊጠይቅ እሺ በእኔና በሱ ምክንያት ችግር ያለው ምን ታውቃለች? ሀታን ሴቶቹ ቤቴ ውስጥ ነበሩ ገባሽ? እኔ ችግራቸውን ሳልሰማ የሆነ ችግር ምንም እነሱን እንዴት ራሱ ሳልሰማ እሷ ናት የምትነግረኝ። የቤት ልጆችሽ እንዲህ እንዲህ እያሉሽ ነው፣ የቤት ሴቶችሽ እንዲህ እንዲህ እያሉሽ ነው፣ ሁሌ የምትነግረኝ እቺ ናት። እኔ እየሄዱ እየነገሯት እኮ ነው። እሷ እኮ በሰብአዊነት አስተካኪ ነው የምትልሽ እኮ ብላሽ ሲያቅታት መታለኛ ነገረች። ላ ወላሂ ግን እሷ በጣም ያኔ ክፉ ናት ገባሽ? ክፉ ናትን ማለት አልችልም። ለምን ስትይ እነሱ መጥቶ ለእሷ ሳይነግራት እሷም ከመሬት ተነስታ አትናገር ገባሽ? ይሄ ልጅ ደግሞ ወላሂ ለምኛለሁ። እሺ የቀራማውን ብቻ ሰውን ጠይቅ ችግር የለም። ቀራማውን ብቻ ቀራማ ከኔ ከተከፈለ ያኛን ግማሽን ቦን አግዛለሁ አልኩኝ። ታስማምተን ቁጭ ስንል ዛሬ ደግሞ ምን እንደሆነ እኔ እንጃ አላውቅም። እኔ ምክንያት ነበርኩ ከብና ሰውን ተነስቼ ወደ እሺ አሁን አንቺ ስራ አግኝተሻል አይደለ? ነገ ልታስገቢው እዛ ገብቶ ቀራማውን ከፍለሽ አይዲው ይሰራለታል። እኔም በጀመራ የተስማማነው ቀራማውን ምከፍልልክ ሰው ፈልግና ማን ይከፍልለታል? ቀራማውን ማን ይከፍልለታል? አንቺ ስታስቢ በማን ሰበብ ነው ቀራማ የገባው? ባንቺ አይደል? ብር ለሰው አካፍለሻል እንዴ? ሰው ፈልግለት እንደገና በትክክል ከተሰጠሽ ብር ላይ ያካፈልሽ ሰው አለ። 300 ሺህ የሚከፍልልሽ ሰው ከየት ነው የሚያመጣው? ልጁ ማለት የወሰድሽ 300 ሺህ ላይ ክፈያ ማን እንደዚህ አንቺ እንደዚህ እየሰራሽ ነበረ እንዴ? አዎ አላየሽም እንዴ? ሲበላሽብኝ ሲያስከፍሉኝ እዚህ ጋር ቆማ ነው ሳሪ ያስከፈለችኝ። ትዝ ይልሻል? ያውም በእኔ ችግር ሳይሆን መንግስት የእንትን ወረቀት የአሻራ ወረቀት አምጡ ብሏቸው በዛ ሰበብ ለገቡት ቀራማ ሳሪ እዚህ ጋር ቁጭ አድርጋ ነው 800 ምናምን ድርሃም ያስከፈለችኝ ነው አይደለም? ሳሪ ንገሪያት። እያለቀሰ ሄደ ልጅ አለ ከቤቷ እንዴ ታወራለች እንዴ? ደግሞ ዝም ስንላት ከሰው ጋር ነው እንዴ ተካፈልሽ? 300 ሺህ ሰው ፈልግ ምናምን የምትይው እንደገና አሁን ሌላኛው ቁጭ ብሎ እየጠበቀ ነው ስራ እስኪያገኝ። ከዛም ቀን ጀምሮ የሚቆጥረውን በሙሉ እኔ ነኝ የምከፍለው።
ችግር ባይፈጠር ኖሮ ብሩን ልትጠቀሚበት አልነበረ? ችግር ሲፈጠር ደግሞ በብሩ ማስተካከል ነው። ምን ይደረግ? አንዳንዴ መብላት አንዳንዴ መበላት ነው። ድምፅሽ አይሰማም። ብር ላይ ያፍናል ሞባይሉ። ለማንኛውም ይሄንን ታድርግ። ማባልየው ምንድን ነው የምትለው እሷ? ሞቅ አድርጉ ትላለች። እኔ ገና ከውጭ እየገባሁ ስለሆነ በእሷ ሰበብ ነው ይሳ ወላሂ ይኸው 5000 ብር ከልክለን ሲጀመር የቀደመው ሪካርድ ልጅቷ ጋር አሁን ተቀብዬ እሄዳለሁ። ኬዝም አለባት ከ10 ቀን በፊት 10 ቀን ታስራ ነው የወጣችው ከእስር ቤት ራሱ። ሁሉንም ሰምቻለሁ። በቃ መልሶ መቀርቀር ነው ይችል ልጅቷን ምንድነው ብልግና ነው ያስታውቃል። 2-3 ቃል ገብቶናል ከዛ ውስጥ አሁን ሌላው ባይገባኝ እኔ ይሄ ልጅ ስላለቀሰ ብቻ በደንብ ይገባል። ማም የሪከርዷ ላይ እኮ ይገባል። ስድቡ ስድቡ ገብቶኛል እኮ ነው የምልሽ። ስለዚህ ዋጋዋን ታገኝ። እንደዚህ አይነት ሰው ምንም ርህራሄ አያስፈልገውም። አሁን ምንድን ነው የምትለው ጫልቱ? ጋይስ ክፈሉ፣ አግዙ። ቀራማ ራሱ ይክፈል ትላለች። እኛ እናግዝ ብቻዋን ነው የበላችው። እታመጭ አግዙ ይሳት አሁንና እኛ እናግዝ። አይ እናንተ ገና እኮ ገና ሌላ ነገር ታመጡብናላችሁ። መቤት ቀራማኛ እናግዝ። ጫልቱ እኛ እንክፈል። ይሄማ ከሆነ ባለፈው የማሚንም አዋተን መክፈል አለብን። እንግዲህ ያስከፍልናት ሳሪ ናት ያስከፈለችኝ። እኔ ሳሪ የህዝቦች ኮሜንታተሮች ሳሪ እኔን አስከፍላ ይሄኛውን ለቀቀችው። ጣልቱን ለቀቀች። ሲጀመር መቼ ሙኒት አሁን ገና እኮ ነው አይተሽኛል። ማርያም በጣም ርቦኝ ስለነበር ይኸው ገና አሁን በላው። ጠዋት የወጣው አልተመለስኩም። እኔን አይዞሽ ቢ እኔ እናት ግን እኔን አስከፍለሽኛል። አስከፍያት ጫልቱም ወዳ ነው የምከፍለው። የሰው ህይወት ማበላሸት እንደዚህ ቀልድ ነው እንዴ? ከብሩ በላይ ህይወቱን ማበላሸት። ይህንን ህፃን ልጅ አምጥቶ ሜዳ መጣል። ጓደኛችሁ ሲሆን አትሰሩም። እኔን ጓደኛዋን ነው ክፈይ ብላ እዚህ ጋር ያስከፈለችኝ። አገጬ ስር ቆማ ያላ ክፈይ አስከፊ። ልጅቷ የጫልቱ ቤትም ከጀርባዋ ነው፣ ከሳሪ ቤት ጀርባ እንዳለቅያት እያሱ በቀደም ለታ የ2 ልጆች ቪዛ ተበላሽቶብኝ ማዳም ሳራ እዚህ ጋር ገትራ ነው ያስከፈለችኝ። አንዱን ቃል ገብቼ ነው የተለቀቅኩት። የአንዱን 700 ነው 800 ምናምን ካሽ ልኬ ነው የተለቀቅኩት። ስለዚህ አሁን እኔም ፎቶሽን ከመለጠፌ በፊት ሳሪ አስከፊ። ኧረ ፍትህ እያሉ ነው ኮሜንት ላይ እናንተ ማሽና የሆነ ነገር በእንዳት ቆመናል ነው ወላ ኮሜንታተሮችዬ፣ ቤተሰቦቻችን እዩ ሳሪ የምትሰራውን ስራ። እዚችኛዋ ላይ ቀዝቀዝ እኔን አንቃ ስታስከፍለኝ ነበራችሁ አይደል? ፍትህ ለሙኒት ጣልቱ ሞቅ አድርጉት ለሙኒት እያላችሁ ፍትህ ጫልቱ። ወይ ጉድ! ጣልቱ ስራችሁ ያውጣችሁ ብላለች። የሰው ፓስፖርት መያዝ ራሱ በፍርድ ቤት 10,000 ያስቀጣል። ይኸውልሽ ማንን ነው ያችን እኮ እያወራው ነው። እኔ ደግሞ መች ከራሳችን ላይ ወረደ? የትኛዋ
አሁን እንትና ሰናይ ነው ስማ ይሳቅ ይዟት የመጣው ይቼ ሳሪ ጓደኛ ያለቻትን አልመጣችም አልመጣም ማለች ማሬ